በድር ልብ አንጠልጣይ ታሪክ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ስለምትከታተሉንና ከኛ ጋር ስለሆናችሁ ከልብ አድርገን እናመሰግናለን። ያለምንም ወቀት ስንዘላብድ የምንውለው በዙሪያችን በጉዳዩ ጥልቅ እውቀት ኑሯቸው ዝምታን የመረጡ ድድብናችንን ተገንዝበው ለብቻቸው ይሳቁብን ስንቶች ይሆኑ? እንደ አዋቂ ራሳችንን ቆጥረን ስንት ያልገባንን ነገር አብዝቶ ለገባቸው ሰዎች አስረድተን ይሆን? ሱሌይማን እነዚህ ጥያቄዎች በውስጡ ሲዘዋወሩ ተሰማው። ሙደሲርን ከድሮ በበለጠ ከፍ አድርጎ አስቀመጠው። የቀደሩ መጀመሪያ። በህይወት ውስጥ መገናኘት እድል ወይንም ገጠመኝ ነው። መለያየት ደግሞ ከባድ ህመም ነው። ተለያይቶ በድጋሚ የመገናኘት የህይወት መንገድ ግጥምጥሞች ከተገኘ የመተዋወቅ የመነፋፈቅ ትርጉሙ ያኔ ይመጣል። ኢልሃምና ፋጡማ ለሁለት ወር ያክል የሚለያያቸውን የእረፍት ጊዜ ከመሃል አስቀምጠው በስስት እየተያዩ ያወራሉ። መኪናው ተንቀሳቀሰ። ፋጡማ ኢልሃምን እቅፍ አድርጋ ወደ መኪናው በረረች። ኢልሃም ወደ አጎቷ ጋር ቴፒ ስለምትሄድ ፋጡማን ሸኝታ ወደ ዱርም ተመለሰች። የሚዛን መናኸሪያ የቦታው ስፋትና የመኪናው ብዛት የተጣጣመ አይመስልም። በርከት ያሉ መኪናዎች ከመናኸሪያው አጥር ግቢ ውጭ ተሰልፈዋል። ግዙፍ ቦርሳ የምትጎትት ልጅ ወደ አውቶቡስ ተራው ብቅ አለች። በአንገቷ የጠመጠመችው ሂጃብና የፊቷ አቀማመጥ ተፈጥሮን ለማድነቅ በቂ ናቸው። ቆንጆ ወዴት ነሽ? ወያለው ነበር። የቴፒ መኪና የት አካባቢ ነው? ተከተኝ ሳይሞላን ድረስ ብሎ ግዙፉን ቦርሳ ተንጠራርቶ ተሸከመው። ቁና እየተነፈሰ ከቀኝ በኩል ወዳለው የግቢው ጥግ ከተደረደሩት መኪናዎች ላይ ደረሰ። ሃሎ ቴፒ ነሽ? የሚል ሌላ የወያላ ድምጽ መኪናው ሳይሞላ መድረሷን አረጋገጠላቸው። እና እስኪ ክፈት። እቃውን የተሸከመው ልጅ ያንቺ ነው ቆንጆ፣ የእቃ 30 ትወርጃለሽ። ረዳቱ ነበር። እሺ ጫነው። ኢልሃም ቴፒ ስትሄድ የመጀመሪያዋ ስለሆነ መከራከር አልፈለገችም። 50 ብር አውጥታ ለተሸከመላት ወያላ ቀበለችው። አላህ ይስጥልኝ ወንድም አለችው በትህትና። አሜን፣ በሰላም ግቢ ቆንጆ ብሎ አተፈተለከ። መኪናው ሞልቶ ስለነበር በቶሎ ተንቀሳቀሰ። ረጅሙ መኪና ከመናኸሪያ ወጥቶ ሚዛንን ሊሰናበት ሸኮ በር ደርሷል። ከፍተኛ ድምጽ የሚያወጣው ሙዚቃ ምቾት ነስቷታል። ካጠገቧ በእድሜ ጠና ያሉ ሰው አሉ። ከግማሽ በላይ የሚሆነው ተማሪ እንደሆነ ገምታለች። የምታውቀውን አንድ ሰው ማየት ግን አልቻለችም። ጋሼ ቴፒ ትልቁ አደባባይ ስንደርስ ይነግሩኛል አለች። ምንም ችግር የለውም እነግርሻለሁ። የመጀመሪያ ጊዜ እየሄድሽ ነው የኔ ልጅ? አዎ ፋዘር። ዘመድ አለ ወይስ? አጎቴ ጋር ነው የሚሄደው ለረፍት። ዘመደ ብዙ ነሻ። ታዲያ ምን ነው ብቻሽን ላኩሽ? አጎትሽ አውቃል እየሄድሽ መሆኑ? ምን ነው ችግር አለ እንዴ? ሰሞኑን እንደምመጣ ነግሬዋለሁ። ኢልሃም ደንገጣለች። የለም እንደው በባህላችን ልጃገረድ ብቻዋን መንገድ አትገባም ብዬ ነው ብለው ወደ ጀመሩት መጽሐፍ አቀረቀሩ። ከማስቸግረው ብዬ ነው። ኢልሃም ሰውየው ወሬ አዋቂ የሚባሉ አይነት ሰው ናቸው። በንግግራቸው አልተቀየመችም። ሙደሲር ሱሌይማንን ትላንትና ስለሸኘ እናቱን ለማየት ጓጉቷል። መናኸሪያ ሲደርስ የቴፒ መኪና ሞልቶ ሲወጣ ደረሰ። ለጥቂት አመለጠው። ቀኑ የገበያ ስለነበረ መኪና እንደማይጠፋ ስለሚያውቅ እንደ ነገሩ በጀርባው ጣል ያደረጋትን ሻንጣ ይዞ ወደ ውስጥ ዘለቀ። ቴፒ ነሽ አባቱ ይላል ወያለው። አዎ ወንድም፣ ጥግ ላይ ያለው መኪና ላይ ግባ በጣቱ እያመላከተው። ኢልሃም በጥቅጥቅ ጫካ መሃል ሽምጥ የሚሮጠው መኪና ልቧን ይዞት በረረ። አረንጓዴ ቀለምን ለዛፎች የሰጠ ጌታ ምስጋና ይገባው። አሁን ይህ ደን ቀይ ወይንም ቢጫ ቢሆን እንደዚህ አምር ነበር?
አይመስለኝም። የዛ ልጅ መጨረሻስ ወዴት ሄዶ ይሆን? በምን መኪና ይሆን የተሳፈረው? ማን ጋር ተቀምጦ ይሆን? ይርቅ ይሆን ቤቱ? ብቸኝነት የጎዳው ለህይወት የተለየ ትርጉም የሰጠ ብቻውን የሚኖር ልጅ 2 ወር ሙሉ የሚሸሸገው የት ይሆን? ነጫጭ ነገር በግንዳቸው ላይ መታየቱ የሽምግልና ምልክት ይመስላል። ዘመናቸውን ሙሉ ቆመው የደከማቸው የሚመስሉ ትልልቅ ዛፎች ስር በዓይኗ ፈለገችው። ጥያቄዎቿን የመልሱላት ይመስል አከታተለችባቸው። ምን አለ በረጅሙ ቁመታቸው አሻግረው ቢፈልጉልኝ? ደመቅ ያለች መንገዱን ተከትላ የተቋቋመችው የምትመስል ከተማ ሲደርሱ መኪናው የተጨናነቀው መንገድ አሬ መንገድ ያለህ ለማለት ከበድ ያለ ድምጽ በማውጣቱ ኢልሃምን ከሰመመኗ ነቃት። ግርግሩ ምንድነው ፋዘር? ከጎኗ የተቀመጡትን ሰው ጠየቀች። ገበያ መሆኑ ነው ልጄ። ሸኮ የምትባለው ከተማ ይች ናት። ይህ መንገድ ገበያም ሀገርም ውሃም እንጀራም ነው ለዚህ ህዝብ። እና ለምን አስፋልት እንኳን አያረጉበትም? ገበያውን ወደ ሌላ ቦታ ያደርጉትም ነበር? መንግስት ቢያውቀው ጥሩ ነበር አለች ኢልሃም ሰዎቹን አይታዘነች። የማል ሀገር ሰው ቢያየው ብላ ተመኘች። ነበር ልጄ ነበር። ግን ረፍትሽን ስትጨርሺ ለዚህ አካባቢ ሰው የሚያስፈልገውን ወሳኝ ነገር ታውቂያለሽ። ከመንገዱ በላይ ትልቁ ሰው በቁጭት ብሎም በልጅቷ አካባቢውን ባለማወቅ ተገርመው ፈገግ ብለው ወደ ማንበባቸው ተመለሱ። የሾካን ከተማ እንደጨረሱ እነዛ ረጃጅም ዛፎች ከሚያምረው አረንጓዴ ልብሳቸው ጋር ተቀበሏቸው። ኢልሃም በድጋሚ በሰመመን ነደደች። እዚህ ጫካ ውስጥ ወርዳ ብትፈልገው ወደደች። ያ ረቢ የልቤን ትርታ አድምጥ። የሚነግርህ ብዙ አለው ጌታዬ። ከአንተ ውጭ የልቤን ሰው በዚህ ሰዓት እንደኔ የሚንከባከበው አንድም የለም። ባለበት በደህና በሰላም ይኖር። ቀሪው ዘመኑን የህይወቱን መስመር ከመስመር ያገጣጥምልኝ። ከሁለት አይኖቿ የእንባ ዘለላዎች በቀስታ መውረድ ጀመሩ። የእኔ ልጅ። አቤት ፋዘር። በፊቷ የሚወርድ የእንባ ዘለላ በእጇ መዳፍ አበሰችው። አይዞሽ የኔ ልጅ፣ ህይወት እንዳሰብነው አይቀጥልም። በስብራቶች የተሞላች ናት። ግን ማወቅ ያለብሽ እድልና አማራጭ ወይ ደግሞ ተስፋ የሚባሉት ቃላት መጠገኛ ናቸው። እድል በድጋሚ መስተካከል ለሚችሉ የህይወት ስብራት ሁነኛ መፍትሄ ነው። አማራጭ ደግሞ እስከ ወዲያኛው ላጣናቸው በሌላ መቀየር ለሚችሉ የህይወት ስንክሳሮች ወደር የሌለው መፍትሄ ነው። ተስፋ ውጤቱን ሳናይ የውጤቱን ተጽዕኖ የሚያደርስብን ኃይል መገዳደር የምንችለው በዚህ ሲሆን ለሚጠገነውም ይሁን ለሌላኛውም የማከም አቅም አለው። ወደፊቱ ጨለምተኛ የሆነ ማንኛውም አካል ዛሬ እንደሞተ ማወቅ አለበት። ወጣትነትን በእሳት የመምሰል አዝማማ የለኝም። ይልቁንም ወራጅ ውሃ ነው። ውሃ ማጥለቅለቅ ከጀመረ ሁሉንም ነው የደረሰበትን። ቆሻሻውንም ጥሩውንም በውሃ ላይ ተንሳፎ ተሰባብሮ ትመለከቻለሽ። የመሰበር እድል የገጠማቸው ላይመለሱ ይሸኛሉ። እነዛ ከመሬት መሰረታቸውን አጠንክረው የተከተሉት ይቋቋማሉ። ግን አልተጎዱም ማለት አይቻልም። ይልቁንም ይታገሳሉ። በፈጣራቸው ተስፋቸውን ያኖራሉ። ሰውየው ወደ ዘጉት መጽሐፍ አቀረቀሩ። አንጋፋው ሰው ከያዙት መጽሐፍ በላይ ስብዕናቸው የሚነበብ መሆናቸውን ኢልሃም መስከራለች። ልጄ ፈጣሪ ጠብቆናል አሉ ሽማግሌው። ምን ነው? ቅድም ትደነግጫለሽ ብዬን ያልነገርኩሽ። አሁን በሰላም ቴፒ ደርሰናል። ከሚዛን ቴፒ የሚወስደው መንገድ በሽፍታ የተሞላ ነበር። ሰው አሁንም ስጋቱ አልለቀቀውም። በሰሞኑ የመንግስት ኃይሎች እያደኗቸው ነው። አውዙ ቢላህ። ቅድም ነግረውኝ ቢሆን ኖሮ መንገዱ እንዴት ይረዝም እንደነበር ሳልኩት አለች ኢልሃም በሰውየው አሳቢነት እየተገረመች። የአጎቷን ስልክ ላይ ደውላ አደባባዩ ጋር በባጃጅ ወሰዳት። ሙደሲር በስንት ልመና የሞላው መኪና ሲንቀሳቀስ ሐሴት አደረገ።
ጫካውን የሚያቆራርጠው መኪና በተለመደው ሰዓት ቴፒ ደረሰ። ትንሿ አደባባይ ወረደ። የ10:30 ሰዓት ስለደረሰ በዛ ያሉ ሰዎች መስጂድ ደጃፍ ይታያሉ። ያገኘውን ሰው ሰላም እያለ ወደ እናቱ ቤት ወደ ቴሌኮም የሚወስደውን መንገድ ተያያዘው። ሰፈር ደረሰ፣ ግን የተደበላለቀ ስሜት ተሰማው። አሻግሮ ሲያይ መንገዱን ዘግቶ የቆመውን ድንኳን ተመለከተ። እናቱን ጮሆ ሊጠራት ፈለገ። ወደ ድንኳኑ ተጠጋ። ያሰበው እንዳይሆንም ዱዓ አደረገ። ያ ረቢ፣ ስትወስን ወይ ስትፈጥር አጋዥ እንደሌለ አውቃለሁ። በህይወት እንድኖር ያንተ ውሳኔ ከሆነ ያ አላህ ህይወቴን ባዶ እንዲሆን አታድርግ። ያሰብኩትን ውሸት አድርገው አትፈትነኝ አልልህም፣ ግን ፈተናውን የምቋቋምበት ጉልበት አንተው ስጠኝ። ወደ ድንኳኑ በደንብ ቀረበ። ከግቢያቸው ፊት ለፊት እንደሆነ አውቋል። በዝግታ ቀረበ። የሰው ብዛት ለጉድ ነው። ድንኳኑን ትቶ ወደ ግቢ አመራ። የግቢውን በር ሲከፍት ልቡ ሾልካ ልትወጣ ደረሰች። አይኑ በእንባ ተሞልቶ ሰርቪሷን መመልከት አልቻለም። በሁለት እጁ አንድ ጊዜ በውሃ የተሞላውን አይኑን ጠረገው። በጭላንጭል በትንሹ የተከፈተውን በር ተመለከተ። ወደ በሩ በቀስታ ተጠጋ። ቀስ አድርጎ መለስ ተደርጋ የተዘጋችውን በር ከፈታት። ወደ መፈረሻው አይኑን ወረወረው። ሙደሲር፣ የኔ ልጅ። የደከመ ድምጽ። እናቴ። ቦርሳውን በቆሙ ጥሎ ግድግዳውን በጀርባው ተደገፈ። የደስታ ይሁን የናፍቆት ሳያውቀው ተንሰቅስቆ ማልቀስ ጀመረ። ደነገጥክብኝ አይደል? አይዞህ የኔ ልጅ። የነኢማ አባት ታመው እዚህ ሆስፒታል ሲታከሙ ቆይተው አረፉ። አላህን ለመንኩት አንቺን እንዳይወስድብኝ። አንቺን አጥቼ ለመኖር አልተዘጋጀሁም። በተኛችበት ግንባሯን ስሞ ከጎኗ ቁጭ አለ። ሙደሲር፣ የኔ ልጅ፣ በአላህ ውሳኔ ማመን አለብህ። ምንም ቢፈጠር ለመቀበል ዝግጁ መሆን ብሎም ሶብር የማድረግ ግዴታ አለብህ። በሽታው አድክሞኛል። ይህን ሁሉ ዓመት በጨቅላ ጉልበትህ አስታመኸኛል። ይህ ደግሞ አጅሩን ካላህ ታገኘዋለህ። አላህ ጋር የወደፊትህን ያማረ እንዲሆን አላህን ደጋግሜ ለምኜዋለሁ። ከጊዜ ወደ ጊዜ የመቋቋም አቅም እያነሰኝ ነው። አይዞሽ፣ አሁን ይሻልሻል። ደግሞ እንደ ሁል ጊዜም አይዞህ ልትይኝ ይገባል። 1 ዓመት ብቻ ቀርቶኛል፣ ልመረቅ ነው። አላህ ጋር ደርሼልሻለሁ። እዚህ ቤት ዛሃራ፣ አሰላሙ አለይኩም። ነኢማ ነበረች። በፔርሙዝ ሙሉ አጥሚት ይዛ ነበር የመጣችው። ወአለይኩም ሰላም፣ ግቢ ነኢማ። ወይ ሙደሲር መጣ እንዴ? ገና ገባሁ ነኢማ። አባትሽ መሞታቸውን ሰማሁ። አላህ ያበርታሽ። አሚን። አልሐምዱሊላህ። አስታምሜ መርቆኝ ነው የሞተው። ለካስ አሟሟትም ይለያያል። ሙደሲር አዲስ ወሬ ስለሆነበት ተገርሟል። ኢልሃም ከአጎቷ ከባድ ወቀሳ አስተናግዳለች። አሁን ለአባትሽ ምን ለው ነበር? በመንገድ ላይ አንድ ነገር ብትሆኚ። ጠንከር ያለ ቁጣ ነበር። የኢልሃም አጎት ኢብራሂም በከተማው የታወቀ ሀብታም ነው። በጣም የሚታወቅበት ቴሌ ሰፈር ያለው ማከፋፈያ ሱቅ ነው። ከዚንኪ አንስቶ እስከ ሚልጤ፣ ከጉብጤ እስከ ማሻ ያሉ ነጋዴዎች ከኢብራሂም ውጭ ዕቃ አይገዙም። ባህሪው ቀለል ያለ በመሆኑ በቶሎ ሰው ጋር የመግባባትና የሰውን አመኔታ የማግኘት ተፈጥሮ ያለው ሀብታም ነው። ከማስቸገረህ ብዬ እኮ ነው አጎቴ። መኪና ጠፍቶ ነው ወይስ ምን ተፈጥሮ ነው የሚቸገረው? ትላንት አሁን ሁለቱም መኪናዎች ጭነት ይዘው ሚዛን ነበሩ። አንዱ ይዞሽ ይመጣ ነበር። የጭነት መኪና አይተናኮሉም። የህዝብ መኪና አልፎ አልፎ ይዘርፋሉ። ደንግጠሽ የሆነ ነገር ብትሆኚ የማን ያለህ እላለሁ ኢልሃም። ይቅርታ አጎቴ፣ አጥፍቻለሁ በጣም። በቃ ታስጨንቃት፣ ይልቅ እራት እንብላ ደርሷል። የአጎቷ ሚስት ነበረች። ከአንድ ወር በኋላ ኢልሃም ቴፒን አብዝታ ወዳታለች። አካባቢው የመሰረተ ልማት ችግር ቢኖረውም ከአቀማመጡ አንስቶ ውብ የሆነች ከተማ ናት። ሀያትና ሙዓዝ የአጎቷ ልጆች ናቸው። ሙዓዝ የ11ኛ ክፍል ተማሪ ሲሆን ሀያት ገና የ5ኛ ክፍል ተማሪ ናት። ሀያት ከኢልሃም ጋር በጣም ተቀራርባለች።
ሙዓዝ ከሰዓት በኋላ ይዟቸው የሚወጣው እሱ ነው። ከመቀራረባቸው የተነሳ ለመጀመሪያ ጊዜ ስለሚሰማት ነገር የነገረችው ለሱ ነበር። አልነገርሽውም? ሙዓዝ ነበር። ልጁን ብታውቀው በራሴ ላይ ትስቅ ነበር። እንዴት? ከግቢ ውስጥ አንድ ብቻውን የሚኖር እሱ ብቻ ነው። እንደኔ በዝምታው ጦር የተወጉ ብዙ ይኖራሉ። ግን ልጁ ብቸኝነት የተመቸው ይመስላል። ስልክ እንደሌለው ነግረሽኛል። ታዲያ ምን ይሻላል ይልሃል? ዱዓ ብቻ አድርግልኝ ሙዓዜ፣ ሌላ ምንም መፍትሄ የለውም። ባለፈው ጁማ እሱን የመሰለ ልጅ ያየው መሰለኝ፣ ግን ወዲያው የት እንደገባ አጣሁት። ልቤን ማዳመጥ ደክሞኛል። በአይኔ እሱን መሳል የሁል ጊዜ ተግባር ሆኖኛል። ቴፒ ሊኖር ይችላል ብለሽ ታስቢያለሽ? በጭራሽ አይመስለኝም። ለምን? እኔ እንጃ። በተደጋጋሚ የማየው ይመስለኛል። ከዛ በቶሎ ካይኔ ይጠፋል። የመሰለኝ ሰው እንኳን ደግሜ አላየውም። ምን እየሆንኩ እንደሆነ አላውቅም። ባለፈው ሀያት ጋር ኢብራሂም ስልክ ረስቶ ወጦ ልናቀብለው ሄደን መስጂዱ ጋር ስንደርስ እንደ እብድ ቆሜ ቀረሁ። ሀያትን አስደነግጥኳት። ልጁን ያየሁት መሰለኝ። ወደ ውስጥ የገባው መሰለኝ፣ ግን እሱ አልነበረም። የማየው ሁሉ እሱን እየመሰለኝ ነው። ግን ብታገኙ ምን ትይዋለሽ? አላውቅም ሙዓዜ፣ እንጃ። በል ተነስ፣ ወደ ቤት እንሂድ። ሀያት ዛሬ ገደለች መቼም ብላ አየር ሜዳን ቁልቁል መውረድ ጀመሩ። ሙዓዝ ብዙ ጊዜ አየር ሜዳ ይዟቸው ይመጣል። የአየር ሜዳ 1.5 ኪሎ ሜትር የሚረዝም የሚያምር የሳር ንጣፍ ያለው ስፍራ ነው። የድሮ አየር ማረፊያ ሆኖ ያገለግል የነበረ ሲሆን ከ10 ሰዓት በኋላ የቴፒ ሰው አንድም የቀረ አይመስልም። ሁሉም ወደ ላይ ወደ ታች እያለ ንጹህ አየር ይምቃል። ፈንጠር ፈንጠር ብሎ የተቀመጡ ሰዎችም ቁጥር ስፍር የላቸውም። መሀል ከተማው ላይ ስለሆነ ለሁሉም ነዋሪ አመቺ መናፈሻ ሆኖ ያገለግላል። እንደ ጅረት የሚወርደውን የናፍቆት ባህር የትኛው ዋናተኛ የትኛው ጠላቂ ይረዳት ይሆን? የቀደር ተአምር። ሙደሲር በ30 ሰዓት የተለመደ ስራውን ይሰራል። በዚህ ዓመት ተመራቂ እንደመሆኑ ወጪ ስለሚበዛበት እንዲሁም ለእናቱ የመድኃኒት መግዣ የሚሆን ብር ስለሚያስፈልግና ትርፍ ስራ መስራት ስለነበረበት ቴሌ ሰፈር ካሉ ማከፋፈያ ሱቆች እቃ ያወርዳል፣ ይጭናል። ኢብራሂም በጣም ይወደዋል። ጫማውን ሲጠርግ እንዲሁም ሲጠብቅለት ያደገው ሙደሲር በልጅነቱ ጀምሮ ለስራ ያለውን ተነሳሽነት ሁሉ ያደንቅለታል። የሁልጊዜም ታማኙ ሙደሲር ነው። በርካታ የብር ኖቶችን በቦርሳ አድርጎ ለእንትን አድርሰው፣ ባንኩ ሰድልኝ፣ እንዲሁም ሱቅ ጠብቅ የሚሉ ትዕዛዞችን ከሙደሲር ውጪ ለማንም አያዝም። ስራ አብረው የሚሰሩት ልጆችም ከቅርብ ጊዜ ወዲህ ወደ ማህበራቸው ቢገባም አመኔታቸውን ለማግኘት ጊዜ አልወሰደበትም። ብር ተቀብሎ የሚያከፋፍለው እሱ ነው። እቁብ የሚሰበስበው እሱ ነው። ብቻ የገንዘብ ሹም አድርገውታል። ቴሌ ሰፈር ለሙደሲር ሁሉ ነገሩ ነው። ለመስጊድ 150 ሜትር እንኳን አይርቅም። ለመኖሪያ ቤታቸው ደግሞ በስተጀርባው ስለሆነ ውሎውን ሲበዛ አቅልሎለታል። እናቱን በየሰዓቱ ለመጎብኘት ስላመቸውና ጥሩ ገቢ ስላለው ስራውን ወዶታል። ማምሻውን ወደ ቤት ሲመለስ ከሰል፣ ዳቦና አንዳንድ ዕቃዎችን አንጠልጥሎ ነው። ይህን 3 ቀን እናቱን በጠና አሟቸዋል። መግሪብ ሰላት ቤት ነው የሚሰግደው። ጭንቀትና ውጥረት አካሉን ከቦታል። ሌሊት ተነስቶ ይሰልላል። ከግማሽ በላይ የሚሆነውን የምሽት ክፍለ ጊዜ ይቀመጣል። ከምንጊዜውም የተለየ አይነት ህመም እናቱ ላይ የተመለከተ በመሆኑ ስጋት አድሮበታል። በተደጋጋሚ ራስን መሳትና ከባድ የሆነ የራስ ምታት እያሳዩ ነው። የሚዛን ቴፒ ዩኒቨርሲቲ ለእረፍት ወደ የቤታቸው የሄዱትን ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ጥሪ አድርጓል። ወደ ግቢ ለመግባት የቀረው 2 ሳምንት ብቻ መሆኑን ተከትሎ የእናቱ ህመም በጣም አስክቶታል። እንደ ሁልጊዜውም በጧት ተነስቶ ለቁርስ የሚሆን ነገር ገዛዝቶ ማበሳሰል ጀምሯል። ጁምዓ ስለሆነ ረፈድ ሲል እናቱን ገላዋን አጥቦ እሱም ታጥቦ ወደ መስጂድ መንገድ ጀመረ። የኢብራሂም ሱቅ አልወትሮ በጁምዓ ያውን በዚህ ሰዓት በመከፈቱ ግር ስላለው ወደ ሱቁ አገለለ።
አሰላሙ አለይኩም ኢብሮ። ወአለይኩም ሰላም ሙደሲር። ምን ነው በሰላም ነው በዚህ ሰዓት? ምን እባክህ ደረሰኝ ተደባልቆ መሰለኝ። ከግንባር እስከ እጁ ጫፍ የሚታየው ላብ ጉዳዩ ከባድ እንደሆነ ያሳያል። እስኪ ለኔ ስጠኝ። እቃዎቹ የተገዙበት ደረሰኝን አቀብለኝ። አንተ የቆረጥካቸውንም አምጣ አለው። እስኪ እንካ። በጣም የብዙ ብር ልዩነት ነው ሙደሲር፣ ተጠንቀቅ። ማረፍ ስለፈለገ እንጂ ያስተካክል የሚል ግምት የለውም። ወረቀቶቹን ሰብስቦ አቀበለውና ቡና ስላልጠጣ ከጎን ወዳለው ሻይ ቤት ሄደ። ከሱቁ ደጃፍ ሁለት ሴቶች ቆመዋል። አባዬ ኢብራሂም፣ አባዬ ሀያት ነበረች። የለም። እስኪ ዓለም ሻይ ቤት እዩ፣ ሙደሲር ነበር። እሺ ምሳ አምጥቼለት ነው ብላ ወደ ውስጥ ዘለቀች። የሚያናግራትን ልጅ አይቶ አታውቅም። ኢብራሂም አምኖ ሱቁን ትቶ ከሄደ የቅርብ ሰው እንደሚሆን ገምታ ነበር። መጣችሁ እንዴ ኢልሃም ነው ወይስ ብቻሽን ላኩሽ? ኢብራሂም ነበር። አዎ ሀያት ልታስቀምጥ ገብታ ነው። መስጊድ ስንመጣ እግረ መንገዳችንን አብረን መጣን። ታዲያ አትገቢም ነበር? ቁጭ በሉ ጁስ ጠጣችሁ ትሄዳላችሁ ካልክ ምን ይደረጋል? እንግዲህ በልቶሎ በል፣ መስጊድ ሰዓት እንዳይሄድ። ሀያት ከሱቅ እየወጣች ነበር። ሞጥሟጣ በመቀመጫው ጭላት ለኢልሃም ዓለምን ጠርቶ አዞላቸው ወደ ውስጥ ገባ። እንዴት ነው ሸሁ አለ። ለመሳቅ ተዘጋጅቷል። አልጠፋም እኮ ከባለፈው ሳምንት ሽያጭ ጋር የደመርከው ደረሰኝ ነው ግራ የገባ። ለብቻ ለይቶ አስቀምጦታል። መቼም 4 ሚሊዮን ጉድለት ሞልቷል አትለኝም? ባለማመን ስሜት ከፊል መደነቅ ጋር። እስኪ ተቀመጥና የው። ከፊቱ ያለውን የለስላሳ ካሳ ስቦ አመቻችለት። ባባ እና ተጫወቱ ምናምን አይባልም? ነይ የኔ ምላሳም፣ ስራ ላይ ሆኜ ነው እንጂ አልረሳውም። ደሞ ለእናትሽ እነግራታለሁ የምሳ እንደምከፍል። 500 ብር አውጥቶ አቀበላትና ቻው አይባልም እሺ ነው የሚባለው። እሺ የኔ አራዳው አባቴ። ኢልሃም ዙሪያን አጥብቃ እየፈተሸች ነው። ባለፈው በመጣች ጊዜ ሙሉ ሰውነቱ ዱቄት በዱቄት የሆነው ልጅ አረማመዱ ከሙደሲር ጋር ስለተመሳሰለባት የናፍቆት ማስታገሻ ባይኖረው የአይኗን ረሃብ ልታስታግስበት ፈለገች። ሀያት የተከፋች የምትመስለውን ኢልሃምን አያቻት። ኢልሃሜ ሰላም አይደለሽም? ባባ አስደበረሽ እንዴ? ሃዬ ደህና ነኝ፣ አይዞሽ፣ ፀሐይዋ ከበደች፣ ቶሎ እንግባ። ሁለት እጇን ሀያት ላይ ጭና መስጂድ ገቡ። አላህ ሲፈልግ ብቻ ነገራቶች በምድር ላይ እንደሚከናወኑ የማመን ግዴታ ሁሉም ሙስሊም አለበት። በህይወት ውስጥ የሚገጥሙን ነገራቶች ሁሉም የአላህ ውሳኔዎች ናቸው፣ የኛ ስራ ጭምር። ከስራም አልፎ ፍላጎታችን ራሱ የአላህን ውሳኔ ተከታይ ነው። አላህም ካልሻህ በስተቀር አትሹም፣ አላህ አዋቂ ጥበበኛ ነውና። አላህ እናንተንም የምትሰሩትንም የፈጠረ ሲሆን ይላል በተከበረ በቅዱስ ቁርአኑ ላይ። እና ወንድም እህቶቼ እንዲሁም ልጆቼ በአላህ ውሳኔ ድንበር አትለፉ። ከስድስቱ የኢማን መሰረቶች አንዱ በአላህ ውሳኔ ማመን ጥሩም ይሁን መጥፎ የሚል ነው። ነገራቶች በመሳካት ወይም ያለምንም እንከን የተቀመጡ አይደሉም። ይልቁንም በብዙ ተቃራኒ ነገሮች ተሞልተው ይስተዋላል። ይህ ዓለም የፈተና ብቻ ነው። ፈተናቸውን የሚያልፉት እነዛ የታገሱት፣ በትዕግስት ላይ አደራ የተባባሉት ብቻ ናቸው። እንዲሁም በአላህ የተጠበቀ ተስፋ ያለው ሰው ብቻ ነው። ሼህ ቃሲም በትልቁ በሚያስተጋባው ስፒከር ወደ መስጂድ ተቀበሏቸው። ኢልሃምና ሀያት ተያይዘው ገቡ። የቻናላችን ቤተሰቦች ታሪኩ እንደተመቻችሁ ባለሙሉ ተስፋ ነው። ሀሳብ አስተያየቶቻችሁን በኮሜንት የገለጻችሁ እንዲሁም ሼር፣ ላይክ፣ ሰብስክራይብ በማድረግ የቻናላችን ቤተሰብ በአክብሮት እንጠይቃለን። ክፍል 4 ይቀጥላል።